ሰላም ሰላም እንዴት አላችሁ? በዛሬው ትምህርታዊ ቪዲዮ የላንድ ሆልዲንግ ራይት ሰርቲፊኬት እንዴት ፕሪፔር ማድረግ እንደሚቻል እንመለከታለን። እዚህ አርባን ካዳስተር ላይ ማለት ነው። ለዚህ የመጀመሪያው እዚህ ማይክሮሶፍት ኦፊስ ወርድ ላይ የዚህ አይነት ቴምፕሌት ፕሪፔር እናደርጋለን። የባለይዞታ ፎቶ ያለበት የባለመብቶች መግለጫ ወይም ራይት ሆልደር ዲስክሪፕሽን የምንላቸው የባለይዞታ ስም ማን ነው፣ የይዞታ መለያ ቁጥር መሰል ነገሮችን እዚህ ጋር በሙሉ እናስቀምጣለን። እዚህ ኮኦርዲኔቶች ጭምር የአራቱ የፓርሰል ኮርነሮች ኤክስ ዋይ ኮኦርዲኔት፣ ሌሎች መሰል ኢንፎርሜሽኖችን የኮድ የምናደርግበትን እዚህ ጋር እንጽፋለን ማለት ነው። ከታችን በዚህ መንገድ ሙሉ ስም፣ ፊርማ ያጸደቀው የምዝገባ ሹም ኃላፊ ማለት ነው። ይህም በዚህ መንገድ ፕሪፔር የተደረገ ቴምፕሌት በመጠቀም ወደ አርክ ማፕ ስንመጣ ደግሞ ከአሁን በፊት ባየነው በተዘጋጀው ቪዲዮ መሰረት የአዋሳኝ ይዞታዎች አሉ እና የቦርድ ፓርሰልስ የምንላቸው እነዚህ ማለት ነው። ዘን የዋናው ላንድ ኦነር አበበ ቢሆን የሱ ላንድ ኦነር ይሄ ሼድ የሆነው ፓርሰል አለ። እንደገና የዚህ ፓርሰል ጂሲፒ ኮንትሮል ጀነሬት ተደርጎ እነዚህ ጂሲፒዎች ያሉት ኮኦርዲኔቶች ኤክስ ዋይ ኮኦርዲኔቶች ይኖራሉ ማለት ነው። ስለዚህ እነዚህ ዳታዎችን ካገኘን በኋላ ወርድ ላይ እየወሰድን እነዚህ እናስገባለን። ለምሳሌ የዩፒን የሚለው አለ። ስለዚህ እዚህ አበበ ላይ መጥተን ዩፒን አይዲ ማለት ይሄኛው ዩፒን ማለት ነው። ይሄን ኮፒ እናደርጋለን። እዚህ የዩፒን ፓርሰል ነምበር ላይ ጀስት ፔስት እናደርጋለን። የይዞታ የተሟላ ይዞታ መለያ ቁጥሩ ማለት ነው። ዘን ሆልደር ኔም ጀስት አበበ አሰፋ የሚባል ስም ቢኖር ያት ስም ላቀው ከሆነ ላንድ ኦነሩ እዚህ አትሪቢዩቱ ላይ ያየም ማለት ነው። ለትሬኒንግ ስለሆነ ሙሉ ኢንፎርሜሽን ኮድ ስላላረኩበት ነው። ላንድ ኦነር ጻፍን፣ ይዞታ መለያ ቁጥር አስገባን። የምስክር ወረቀት ሰርቲፊኬት ነምበር በራሱ በቢሮ የሚሰጠው ጀስት የሆነ ነምበር ኮድ ይኖራል። እሱ ሰርቲፊኬት ነምበር እናስገባለን። የተሰጠበት ቀን በእስክሪብቶ መሞላት ይቻላል። እዚህ ጋር የሚሰጥበትን ቀን እናስገባለን። 01/2018 ከሆነ e.c ይሄን እናስገባለን። የይዞታ መግለጫ የሚሉት እነዚህ ሌሎች ኮኦርዲኔቶች አሉ። ለዚህኛው ጋር ኤክስ ኮኦርዲኔት ይሆናል፣ እዚህኛው ላይ ዋይ ኮኦርዲኔት ይኖረናል። ኤክስ እና ዋይ ኮኦርዲኔት እነሱን እናስገባለን። ይሄም ማለት ለምሳሌ እዚህ ጋር ኮኦርዲኔት አበበ ላይ መተን ኦፕን አትሪቢዩት ቴብል ስንል አንድ ማሳና ያለው ነገር ግን ጂሲፒ ላይ ጀነሬት ያደረግናቸው ኮኦርዲኔቶች አሉ። ስለዚህ የፖይንት ኮኦርዲኔት 1 የሚለው ኮኦርዲኔት 1 ላይ ኤክስ ይሄኛው ቫልዩ አለን ኮፒ እዚህ ወርድ ላይ አመተን ይሄ ኤክስ ነው። ስለዚህ ፔስት የኤክስ ቫልዩ ማለት ነው ፔስት እናደርጋለን። አጌን ዋይ ታዝ ዋይ ቫልዩ የምንመለከተው ኦብጀክት አይዲን ሳይሆን ይሄኛውን ፊልድ ጀነሬት ያደረግነው የዚህኛውን አይዲ ነው። አሴንዲንግ እናድርገውና ሶርት ባይ አይዲ ዘን ኦኬ። እኛ የሰጠነው እዚህ አይዲ ስላለ በዚህ ኦርደር ጂሲፒው ለምሳሌ ይሄኛው ቫልዩ ነው። ኤክስ የሚለው ላይ አምጥተን እሱን ቫልዩ እንሞላለን ፔስት። ስለዚህ ሁሉንም ኮድ እናደርጋለን ማለት ነው። እነዚህን የአራቱን ፖይንት ኮኦርዲኔቶች ኤክስ ዋይ በዚህ መንገድ እናስገባለን። እያንዳንዳቸውን እነዚህ ፓርሰል ኮርነሮች እነዚህ ፓርሰል ኮርነሮች ማለት ነው ዋን ሌብል ተደርገዋል በኋላ ማፑ ላይ ስለሚወጡ። ስለዚህ በኋላ በዚህ መንገድ ፓርሰል ሌየሩ ላይ ስለምናያቸው በዚህ መንገድ ኮድ እናደርጋቸዋለን ኤክስ ዋይ ኮኦርዲኔቶችን ማለት ነው። ከዚህ በኋላ እዚህ ጋር መተን ሌላ የምናስገባው የህንፃ ከፍታ እዛው አትሪቢዩት ላይ ይቀመጣል። ስለዚህ G+2 ከሆነ ምሳሌ G+2 ኦር 1 0ም ከሆነ የህንፃ ከፍታ ይነካለው ህንፃ ካለ ማለት ነው። የተፈቀደ አገልግሎት ላንድ ዩዝ ኮመርሻል ከሆነ ኮመርሻል፣ ሬዚደንሻል ከሆነ ሬዚደንሻል ወይም መኖሪያ እያልን እነሱን እንሞላለን። ሬዚደንሻል የቦታው ደረጃ በግሬድ ደረጃ ስንት ነው? 1 ሊሆን ይችላል፣ 2 ሊሆን ይችላል። የተፈቀደ ይዞታ ስፋት ኤሪያ ኦፍ ፓርሰል ምን ያክል ይሆናል የሚለውን
ለምሳሌ 250 ሜትር ስኩዌር የሚሆን ከሆነ እዚሁ አትሪቢዩት ላይ ያለውን ኤሪያ ይሰራል። የዚህ ላንድ ኦነር ለምሳሌ እዚህ ኤሪያ 252.39 ይላል። ይሄን ራሱ ማስገባት እንችላለን። እዚህ ኤሪያ 250 ሳምቲንግ ይላል። እሱን አስገባን። ዘን የተወሰነ እንደዚህ ኤሪያውን ካስገባን በዚህ መንገድ አንድ አትሪቢዩት ነው የሚጀምርበት ቀን የመብት ጀስት ይሰጣል። ሶስቱ እንዴት ባለው እንትን መሰረት 2001 ቢሆን ለምሳሌ የሚያበቃበት ቀን መቼ ነው? ሬዚደንሻል ኮመርሻል ሲሆን ይለያያል። 99 ዓመት or 50 ዓመት የሚለውን በሱ መንገድ 01 ጀስት በሚፈቅደው ህጉ ማለት ነው 2099 ቢሆን ለምሳሌ እሱን በዚህ መንገድ እናስገባለን ማለት ነው። ከዛ እዚህ ጋር ስኬል የምናስገባበት አለ መጨረሻ ላይ። ስለዚህ ካርታ የተዘጋጀበት ስኬል ስንት ነው የሚለውን በኋላ ማስገባት እንችላለን። ኦር እዚሁ ያለ ባንድ ለ300 የምናዘጋጀው ከሆነ 1 to 300 ለአንድ ለ300 ይዘጋጃል። ወረዳ የት ነው? ለምሳሌ ባህር ዳር ከሆነ ወረዳ ባህር ዳር እናደርጋለን። የስሪት አይነት በሊዝ የተገኘ ነው ወይስ በሌላ መንገድ የመሬት ስሪቱን እንሞላለን። ለምሳሌ ሊዝ ከሆነ ሊዝ እነሱ እናስገባለን። መብት የተገኘበት የወል ቁጥርም ያስፈልጋል። ለምሳሌ ሊዝ ከሆነ ጨረታ ቁጥሩን አድ እናደርጋለን፣ እነሱ እናስገባለን። እነዚህ ኢንፎርሜሽኖች በሙሉ አድ የምናደርጋቸው እዚሁ የላንድ የዚህ ፓርሰል አትሪቢዩት ኢንፎርሜሽን በሙሉ ይኖራል። በዛ መንገድ እነሱን ከዛ ላይ አድ እናደርጋለን ማለት ነው። ዘን እነዚህን በሙሉ እንትን ካለን በኋላ ወርድ ላይ ከጻፍን በኋላ ይሄን ቴምፕሌታችንን የአበበ የሚባል ላንድ ኦነር ነው ሴቭ እንላለን። ባለበት ቴምፕሌቱ ሴቭ እንዲሆን ማለት ነው። ዘን ይሄን ሴቭ ካደረግን በኋላ ወደዚህ ወደ አርክ ማፕ እንመጣለን። ይሄን ፓርሰል ነው የምናዘጋጀው። ዘን ወደዚህ ቪው ሌአውት ቪው ውስጥ እናስገባለን። ስለዚህ ይሄን ሌአውቱን ለመቀየር እዚህ ጋር ቼንጅ ሌአውት ብለን ፔፐራችን ይሄኛው ያለበት በፖርትሬት ስለሆነ አይሶ ኤ4 ፖርትሬት የሚለውን እንመርጣለን። ፊኒሽ እንላለን። ዘን ሳይዙን ሙሉ ኤሪያውን ከቨር እንዳያደርገው ጀስት በዚች ኤክስተንት እናረጋታለን የፓርሰሉን የዚህ ማፕ ፍሬሙ ማለት ነው። ለዚህ እዚህ ባየነው መሰረት ማፕ ኤሌመንቷ እዚህ ጋር ትቀመጣለች ማለት ነው። ጂአይኤስ ላይ አሁን ሊንክ ልናደርገው ነው። ለዚህ ማፑን በዚህ መንገድ አጀስት ካደረግን በኋላ እዚህ ጋር ስኬላችን 300 ይላል ያለውን እንጠቀማለን። እዚህኛው ላይ ስለጻፍን ያን ያዘጋጀነውን ቴምፕሌት ወደዚህ ወደ ወርዱ ለማምጣት እንመጣለን። ኢንሰርት ዘን ኦብጀክት እንደ ኦብጀክት ነው ኢንሰርት የምናደርገው። ዘን እዚህ ጋር መተን ቀጥታ መፍጠር እንችላለን። ክሬት ነው የሚለን እኛ ቴምፕሌት ስላለ ክሬት ፍሮም ፋይል ዘን ፋይሉ ካለበት እዚህ ጋር ብሮውዝ እናደርጋለን። ዘን እዚህ ካዳስትራል ፓርሰል ሰርቲፊኬት ቴምፕሌት የሚል አለ፣ እሱን እንመርጣለሁ። ዘን ኦፕን ዘን እዚህ ጋር ሊንክ ማድረግ ካስፈለገ ሊንክ እናደርገዋለን እዛው አፕዴት የምንችል ከሆነ። ዘን ኦኬ ኦኬ ስንል የተዘጋጀው ቴምፕሌት እዚህ በኤ4 ስለሆነ ያዘጋጀ ነው መጥቶ እዚህ ጋር ኦቨርሌይ ያደርጋል። ዘን ማፕ ኤሌመንቷን እንደዚህ ከሸፈናት እዚህ ማፑ ላይ ራይት ክሊክ ከላይ መሆን ስላለበት ኦርደር ዘን ብሪንግ ቱ ፍሮንት ወደ ፍሮንት እንዲመጣ ማለት ነው። እሱን እናስገባለን። ከዛ የሚያስፈልጉ ሌሎች ኤሌመንቶች ካሉ ለምሳሌ ኖርዝ አሮ ጀስት ኢንሰርት ኖርዝ አሮ ዘን የሰሜን አቅጣጫ ትሩ ኖርዝ የሚያሳየውን ለፓርሰል ኦሪየንቴሽን ስለሚያስፈልግ እነዚህ ካሉት አንደኛውን ኖርዝ አሮን እንመርጣለን። ዘን ኦኬ ዘን ይሄኛውን ወደዚህ ወደ ፓርሰሉ የተጠጋ ኖርዝ አሮ እናስገባለን። ለዚህ ሌሎች ስኬል ባር የምንፈልጋቸውም ኤሌመንቶች ካሉ እነሱን በሙሉ አድ እናደርጋለን ማለት ነው ወደዚህ ፓርሰል። ዘን ኮኦርዲኔቶች አስገብተናል መሰል ኢንፎርሜሽኖች ገብተዋል ብለን በዚህ መንገድ ሴት ካደረግን በኋላ ፋይናሊ ይሄን ፋይል ወደ ፒዲኤፍ ፋይል መቀየር ነው። ፋይል
ዘን ኤክስፖርት ማፕ ዘን የምናስቀምጥበት ቦታ ላይ ለምሳሌ ዚስ ፒሲ ጀስት ሎካል ዲስክ ላይ መጣኔ ቴምፖራሪ ፋይል ዘን ውስጥ አበበ የሚባል አንድ ኦነር ስለሆነ የሱን ስም ልስጠው። ዘን በፒዲኤፍ ፋይል ነው እዚህ ጋር ፋይል ታይፕ ሴቭ ፕሪንት ለማድረግ ሞር እሱ ስለሚቀል ማለት ነው። ዘን ፕሮሰስ አድርጎ ኤክስፖርት አድርጎ ሲጨርስ ፕሮሰስ እያደረገ ነው 43% እያለ 100% እስከሚሆን ድረስ እንጠብቃለን። ሲጨርስ ሴቭ ወዳደረግንበት ዳይሬክተሪ ሄደን እንከፍታለን። 100% ብሎ ጨርሷል። ፋይላችንን ሴቭ ወዳደረግንበት እንመጣለን። ወደዚህ እዚህ ጋር በሚባል ፒዲኤፍ ፋይል አለ። እሱን ደብል ክሊክ አድርገን እንከፍታለን። ስለዚህ ፋይናሊ ሰርተፊኬት በፒዲኤፍ ፋይል ጀነሬት አደረግን ማለት ነው። እዚህ ኮኦርዲኔቶችን የሚያሳይ የአዋሳኞቹ እነማን እንደሆነ የሚያሳይ የአዋሳኝ ማሳዎች የእያንዳንዱን ኢንፎርሜሽን የያዘ በዚህ መንገድ ጀነሬት ሆኗል። ይህም ፕሪንት አድርጎ የይዞታ የባለይዞታ ፎቶ እና ሌሎች የሚገቡ ኢንፎርሜሽኖችን በማስገባት ለባለይዞታው ጀስት እናቀርባለን ማለት ነው። የዛሬው ይሄን ይመስላል። አመሰግናለሁ።